አለ። ምንድነው? አዳ ቱክቼ፣ እዚህ ምን ትሰራላችሁ ደግሞ? አቶ ቦራ፣ ከዚህ የማጭበርበር እንቅስቃሴ ልናድነን የመጣ ነው። ስለምንድን ነው የምታወሪው አዳ? ማጭበርበር ማለት ምን ማለት ነው? ቦራ፣ እነዚህ ሰዎች እነማን ናቸው? አንቺ ዝም በይ፣ ምንም ነገር እንዳትናገሪ። በጣም አስመሳይ ናት። አዳ፣ ጭንቅላትሽ ላይ ያደረግሽ የማንን ጭራ ነው? ብሽቅ ቆሻሻ። አይ እጅሽን ስጭኝ። ጣትሽን ላይ ውስቲ። የውሸት ጣት ነው። ስሚኝ፣ ውሸታም ነሽ። አይ ተነሽ እስኪ እኔን ተመልከችኝ። አፍንጫዋንም ተሰርታለች። አዎ፣ ግን ይሁን ቆንጆ ነው። በዚህ በኩል ዙር እስቲ ልሽ። አገጯ ራሱ የውሸት ነው። ጉንጯ እንኳን ሳይቀር የውሸት ነው። አይኖቿ፣ ወይኔ አይኖቿን ተመልከች። ከሩቅ ማያ ሁሉ አድርጋለች። እሺ፣ ትንሽ ጎንበስ በይ። ጎንበስ። አቁሚ። መቀመጫ አድርጋለች። አሁን በዚህ ሁኔታ ሆና መተንፈሷ ራሱ ተአምር ነው። ትሰሚያለሽ? በሕይወት አለሽ። ይኸውልሽ፣ ተንፍሺ፣ ተነሽ። አቶ ቦራ፣ ይሄን በማለቴ በጣም ተጸጽቻለሁ። እንደ ምርመራችን ውጤት ከሆነ እቺ ከጎናችን ያለችው መቤት የትኛውም አካሎቿ የእውነት አይደሉም። ማለቴ እውነተኛ ነገር ልናገኝ አልቻለም። እሺ፣ አንቺስ ማግኘት ቻልሽ? አንድም ነገር የለም። ሌላው ደግሞ የፕላስቲክ ቀዶ ጥገና ተሰርታለች። እንዲሁም ጥርሷ ራሱ በጥርስ ሐኪም ነው የተስተካከለው። ግን እኔ ያለው ይኸውልህ አቶ ቦራ፣ ምንም አታስብ። ለአንተ ለመከላከል እንዲሁም ከአጭበርባሪዎች እጆች ለማስወጣት ነው እዚህ ያለሁት። ገብቶሃል አይደል? እና የኔ ስራ እሱ ነው። ሌላ ምንም ነገር የለም። አዳ፣ ምንድን ነው የምናደርገው እያልኩሽ ነው። አዳ፣ ምንድን ነው የምናደርገው? ያቺ ሴት ቀይ ልብስ ነው ያደረገችው። መጀመሪያ እናያቸው፣ ከዛ በኋላ እንተያያለን። አዎ፣ ቀይ ልብስ ነው ያደረገችው፣ ደማቅ ቀይ። በእንጀምር ታዲያ ስራ እንዴት ነው? ያው እንደተለመደው ነው። እኔ ግን ከስራ ብዙ መራቅ አልችልም። አንቺ ምን ያህል ቀን ቆየሽ? 10 ቀን። እንደምን አመሻችሁ ሴቶች፣ እንኳን ደህና መጣችሁ። አመሰግናለሁ። አቤት። ሰውዬ አመሰግናለሁ ብለሃለች። ሌላ ምን ልትል ትችላለች? እሺ፣ ለማዘዝ ዝግጁ ናችሁ? ሰላጣ አምጣልን። ስለዚህ የሚጠጣ ነገርስ? ውሃ። አልገባኝም። ሰውዬ ውሃ ነው ያለችው። ውሃ። ጆሮህን አሰራው እንጂ። ለአንቺስ ምን ይምጣልሽ? ለእኔም እንደዛ። አታርዝመው፣ በል ሂድ። እሺ፣ ይህንን መውሰድ እችላለሁ? መውሰድ አትችልም። ይኸውልህ፣ ለአለቃ ነው የምናገርብህ። ሂድ፣ ቀጥል። እብድ። እሱን ቀና አድርጊው። በጣም የሚገርም ነው። ምንድን ነው ይህን ያህል ያስገረመሽ? ለራሴ በጣም ተገርሜያለሁ። ማለቴ እኔን የሚፈልጉኝ ብዙ ሰዎች አሉ። ምን ያህል እንደሆኑ እንኳን አላውቅም። በዛ ላይ አንዴ በጣም ድርቅ ይላሉ። ከአቅሜ በላይ ነው የሚሆንብኝ። ምርጫ አለኝ፣ ግን ምንም ቢሆን ወደ አንተ ነው የምመጣው። አሁን ብናዝ ይሻላል መሰለኝ። አዳ ማናት? ማንም አይደለችም። ያን ያህል አስፈላጊ አይደለም። ረዳቴ ናት። ድርጅቱ ውስጥ ሁሌ አብረን ነን። ሁሌም የሆነ ነገር እላታለሁ። ብቻ የምላት ነገር አላጣም። ማለቴ አንዳንዴ ስታበሳጭሽ የሚፈጠረው ነገሬ ነው። ልማድ ስለሆነብኝ ነው። በጣም ይቅርታ አድርጊልኝ። እሺ እንግዲህ ካልክ ይሁን። ወይኔ ሴትዮዋ እያየችው እኮ ትሽኮረመማለች። አዳ አልሰማሽም? አዳ እያለ እየነገራት ነው። አዎ፣ እንዴት አይል ሁሉ ጊዜ እኔን አቁሚ አዳ፣ ዝም በይ አዳ፣ በቃ አዳ። ቆይ ለምን ይላል? በፈጣሪ ስሜን ደጋግሞ አሁንም ስሜን ራሱ በጣም ለመደው። በጣም ነው የሚጠላኝ። በሄደበት በሙሉ ያነሳኛል። እኔን ጠልቶኛል። ለዛ ነው በየሰዓቱ አዳ የሚለው። አዎ፣ ወይዘሪት ቱክቼ፣ አረ እየሰማሽኝ? ልክ አቶ ቦራ ለአንቺ ግልጹን ሊነግርሽ ሲል አንቺ ደግሞ የሩዝ ጋርን የጋብቻ ጥያቄ ተቀበልሽ አይደል? አዎ፣ በጣም ትልቅ ስህተት ነው የሰራሽው። በፈጣሪ ስም ትልቅ ስህተት ነው የሰራሽው። ለዛ ነው ይሄ ሰውዬ ከእንደዚች አይነት ሴት ጋር እዚህ መገኘቱ ምንም የማያስገርመው። ምንም ቢሆን ወንድ ነው። አይ አይደለም፣ አይሆንም። ቦራ እንደዚህ አይነት ነገር አያደርግም። ያደርጋል። ወንድን ማመን አትችም። እነሱ የማያደርጉት ነገር የላቸውም። እሺ፣ አሁን ምን እያደረግን ነው? እዚህ ቁጭ ብለን ዝም ብለን ልንሰማ ነው? አንድ ይቅርታ አድርግልኝ። ሜካፔን አስተካክዬ ልምጣ። እሺ፣ ይቻላል። አትጨናነቂ። እኔም ስለሱ እያሰብኩ ነበር። ሄደች፣ መጸዳጃ ቤት ሄደች። ገባሽ? ተነሽ፣ እኛ ምንከተላት። ለዚህ የማወቅስሽ አንቺ ነው አዳ። እንዲህ እንዲሆን ያደረግሽው አንቺ ነሽ።
ልጅቷን አዳ ብዬ ጠራኋት። አዳ አልኳት። እሰይ ነው። እዚህ አይደለችም፣ እዚህ አይደለችም። በትክክል የኔ ማር። እዚህ ከብዙ አድናቂዎቼ መሀል ከአንዱ ጋር ነው ያለሁት። ከእኔ እንዴት ብሎ ያመልጣል? ያው የምታውቂው ቦራ ነው። ጥግብ እንዳለ ነው። ጠዋት ላይ ቁርስ እየበላን እንደተለመደው ያው እንተያያለን። መቼም እንደማደርገው ታውቂያለሽ። እቺን ሴት ልግባና ልምታት። ቆይ 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 ቆይ። ውይ በጣም ይቅርታ አድርጊልኝ። አንድ ጥያቄ ልጠይቅሽ። ታውቂያለሽ፣ የጸጉርሽ ቀለም በጣም ነው የሚያምረው። በጣም ወድጃለሁ። አመሰግናለሁ። እኔም መቀባት ነው የምፈልገው። የሚበቃኝ ይመስልሻል? እኔም ያንቺን ጸጉር ወድጄዋለሁ። ቀለም አትቀቢው፣ ይቅርብሽ። ይገርማል። እኔም እንደዛ ነው የምላት፣ ግን በጭራሽ አዳምጣኝ አታውቅም። እስኪ ጸጉርሽን በእጄ ነክቼ ልየው። ኡፍ የምር በጣም ቆንጆ ዛላ ነው ያለው። ቀለሙ ደግሞ አሪፍ ነው። ምርጫሽ ከቆዳሽ ጋር እንዴት ይሄዳል መሰለሽ። አመሰግናለሁ። ቆይ ግን አንቺን አውቅሻለሁ ልበል? አዎ አንቺንም የማውቅሽ ይመስለኛል። ግን የት ነው የምንተዋወቀው? ምናልባት አንድ አይነት ስፖርት ቤት እንሰራ ይሆናል። የኢትለር ሰው ነኝ። አይ እኔ እዛ አካባቢ ሰው አይደለሁም። ጸጉር ሰሪሽ የት ነው? ኒሳንታስ ነዋ። አምላኬ፣ አንድ አይነት ሰው አይደለም የሚሰራ። ምናልባት